ቤት መከራየት ይሻላል ወይንስ ቤት ገዝቶ መኖር? ሁለቱም እንግዲህ የራሳቸው አድቫንቴጅ ዲስአድቫንቴጅ አላቸው። ሰውም ደግሞ ከሁለት አንዱን ሲያደርግ እንግዲህ የቤተሰቡን ሁኔታ፣ የስራውን አይነት፣ ከቦታ ቦታ ማያዘዋውር አይነት የስራ አይነት ወይም አንድ ቦታ የሚያስቀምጠው ነው ወይ ፍላጎትን ጨምሮ የሚወስነው ነገር ነው። የመጀመሪያ ነገር እስቲ ቤት መከራየት ምንድን ነው ያለው አድቫንቴጅ ብንል፣ ቤት መከራየት የመጀመሪያ አድቫንቴጅ የምንለው ከአንድ ቦታ ወደ አንድ ቦታ እንደ ልባችን መዘዋወር ያስችለናል፣ ወይም ፍሌክሲቢሊቲ ያለው። ምክንያቱም የምንከራየው ቤት ብዙ ጊዜ ለአንድ ዓመት ያህል ነው የሚሆነው። ከአንድ ዓመት በኋላ ሊዙ ስለምንጨርስ ብዙ ጊዜ የምንፈርመው ለአንድ ዓመት ስለሆነ ከአንድ ዓመት በኋላ ከቦታ ቦታ ከቤት ቤት መቀየር ያስችለናል። ይሄንን ግን ቤት ከገዛን አንችልም። እንደፈለግን በየዓመቱ ቤት እየገዛን መቀያየር አይቻልም። በገንዘብም ደረጃ የምናወጣቸው ወጪዎች ስላሉ እነዛን ለመሸፈን የግዴታ የተወሰነ ጊዜ ቤት ውስጥ መቆየት ይኖርብናል፣ ግዴታ ካልሆነ በስተቀር። ሁለተኛ፣ ቤት መከራየት እድሳት አያሳስበንም። እድሳት የማን ወጪ ነው? አብዛኛው በጣም ትልልቅ የሚባሉ የእድሳት ወጪዎችን የሚሸፍነው ያከራየን ሰው ነው። ሶስተኛ፣ ቤት ለመከራየት ለቅድመ ክፍያ ወይንም ለዳውን ፔመንት የምንለው ወይንም ደግሞ ለክሎዚንግ ኮስት ወይንም ብድሩ ጋር በተያያዘ የምንከፍላቸው ወጪዎች ማጠራቀም አያስፈልገንም። ያ እንግዲህ በግምት የምንገዛውን ቤት በትንሹ 8% ያክል ያለ ለምሳሌ የ300 ሺህ ብር መግዛት ብንፈልግ 8% ማለት 24 ሺህ ብር ያስፈልገናል ማለት ነው። ስለዚህ 24 ሺህ ብር ማጠራቀም አያስፈልገንም። ቤት ለመከራየት የሚያስፈልገን ጥሩ ክሬዲት እና በየወሩ የምንከፍለውን የኪራይ መጠን መክፈል የሚያስችል ገቢ መኖራችንን ብቻ ማወቅ ነው የሚያስፈልገው። እነዚህ ሶስቱ ቤት የመከራየት ጥቅም ናቸው ማለት ነው። ቤት የመግዛትስ ብንል እንግዲህ ቤት መግዛት ምቾቱ፣ ስፋቱ፣ የኔ ነው የሚለው እርካታ፣ ቤቱን እንደፈለግን ማሳመር መለወጥ መቻላችን። ለምሳሌ ያህል ልጆች ቢኖረን አፓርትመንት ውስጥ እንደ ልብ መጫወት፣ መዝለል፣ ድምፃቸውን ማሰማት አይችሉም። እኛም ደግሞ ማህበራዊ ነገሮችን ብናዘጋጅ እንደ ልባችን መሆን አያስችለንም፣ ከላይም ከታችም ሰዎች ስላሉ ስለምንረብሽ። ሁለተኛስ የትምህርት ቤት ፍለጋ። የተሻለ ትምህርት ቤት ለመፈለግም ደግሞ ሰዎች ቤት ይገዛሉ። ምክንያቱም ብዙ ጊዜ አሜሪካ ውስጥ የተሻለ ትምህርት ቤት ዲስትሪክት ወይም ጥሩ ስኩል ዲስትሪክቶች ያሉበት ቦታ ላይ ቤት የሚከራይም ቤት በብዛት አይኖርም። ቢኖርም ደግሞ በጣም ውድ ነው የሚሆነው። ስለዚህ ሰዎች ቤት የተሻለ ትምህርት ቤት ለማግኘት ቤት ሊገዙ ይችላሉ። ይህ ጥሩ ጥቅም ነው ሊባል ይችላል። በኢኮኖሚ ደረጃም ቢሆን በጣም ትልቅ ጥቅም ያለው ነው ቤት መግዛት። እስቲ ስለ ኢኮኖሚ በደንብ እናወራለን። ከዛ በፊት ግን አሜሪካን ውስጥ ቤት የሚገዙ ሰዎች ምን አይነት ሰዎች ናቸው ብላችሁ ብትሉኝ፣ በአብዛኛው ከ60% ወይም ካሉት ከ100 ቤቶች መሃል 60ዎቹ የሚገዙት ባለትዳር በሆኑና ልጆች ባላቸው ነው። 20% የሚሆኑት ደግሞ ሲንግል ማም የምንላቸው ወይም ልጆቻቸውን የሚያሳድጉ እናቶች ናቸው። 8% የሚሆነው ከ100 ቤቶች 8 ብቻ ናቸው እንግዲህ በግል ወይም ሲንግል ሆነው ያላገቡ ሆነው ሴትም ወንድም ለብቻቸው እየኖሩ ቤት የሚገዙት። የቀረው 12% የሚቀረው ደግሞ ምናልባት እንግዲህ ለኢንቨስተሮች ነው ማለት ነው። ይህ የሚያሳየን ነገር ምንድን ነው ማለት ነው? በአብዛኛው ጊዜ አሜሪካን ውስጥ ሰዎች ቤት ሲገዙ አንደኛ ትኩረት የሚሰጡት ለኢኮኖሚያዊ ጠቀሜታው ሳይሆን ለቤተሰቡ ምቾት፣ እርካታ፣ የተሻለ ትምህርት ቤት ፍለጋ ወይም እንደልባቸው የመሆን ስፋት ያለው ቦታ የመፈለግ ነው ማለት ነው። ኢኮኖሚያዊ ጠቀሜታውን ብቻ አስልቶ የሚገባ ሰው ኢንቨስተር መሆን አለበት። ምክንያቱም ያንን ቤት ሲገዛው ሊያከራየው ከሆነ ወጪን አስልቼ በአከራየው ስንት ትርፍ አገኛለሁ፣ ወይንም ደግሞ መሰራት ያለበት ቤት ከሆነ ደግሞ እነዚህን ጠጋግኜ ስሸጠው ስንት ብር አተርፋለሁ ብሎ የሚገዛ ኢንቨስተር ነው። ግን በአሜሪካን ሀገር ብዙ ጊዜ ቤቶች ሰዎች የሚገዙት ግን ከላይ የጠቀስናቸውን የምቾት፣ የእርካታ፣ የደህንነት፣ የስፋት፣ የልጆቻቸው ትምህርት ቤት የመሳሰሉትን ነገሮች እንደልባቸው ቤታቸውን ለማሳመር እና የተሻለ ትምህርት ቤት ፍለጋ ያልናቸው ነገሮች ናቸው ማለት ነው። ግን በኢኮኖሚም ደረጃ በኢኮኖሚ ጥቅምም ቢሆን ቤት ራሱ የሆነ ጥቅም አለው ብዬ አምናለሁ። እስቲ የኢኮኖሚ ጥቅሞቹን እንያቸው። ቤት መግዛት ቢያንስ 5 ኢኮኖሚያዊ ጠቀሜታዎች ያሉት ብዬ አምናለሁ። የመጀመሪያ ኢኮኖሚያዊ ጠቀሜታ ካፒታል ማስቀመጥ ነው። ለምሳሌ የ300 ሺህ ብር ቤት የሚያክል ቤትን የተከራየ ሰውና 300 ሺህ ብር ቤት የሚያክል የገዛ ሰው ብንል በሁለቱ መካከል
ከፍ እናድርገውና የተከራይቶ የሚከፍለው 2000 ብር ነው እንበል፣ ገዝቶ ሞርጌጅ የሚከፍለው 2300 ብር ነው እንበል። 2000 ብሩ ለኪራይ የሚከፈለው ገንዘብ ቀጥታ ወደ አከራዩ ኪስ የሚገባ ነው። 2300 ግን ከ2300 መሃል ለኢንሹራንስ፣ ለቦታና ለመሬት ግብር ወይም ፕሮፐርቲ ታክስ፣ ለወለድ ተከፍሎ ቢያንስ ከ2300 200 ብቻ ወደ ዕዳ መቀነሻ ወይም ፕሪንሲፓል ወደምንለው ፔመንት ቢሄድ፣ ወደዛ ክፍያ ቢሄድ 300 ሺህ ብር ከሆነ ብድር የተበደር ነው ልክ 200 ብሯን ስንከፍል በወሩ ስንት ይሆናል ማለት ነው? ዕዳችን ወደ 299800 ይቀንሳል። 200 ብር እንደ ተቀማጭ ቤቱ ላይ ይቀመጣል ማለት ነው። ይሄን እንግዲህ በአመት ብናበዛው በአመት 2400 አስቀምጠናል ማለት ነው። ቤት ደግሞ በየአመቱ በአሜሪካን ሀገር ከ3 እስከ 5% ያድጋል ወይንም አፕሪሺዬሽን ቫልዩ አለው ተብሎ ነው የሚገመተው። የቤቱ ዋጋ ያድጋል ተብሎ ነው የሚገመተው። በትንሹ 3% አደገ እንበል። ስለዚህ 300 ሺህ ብር 3% ማለት 9 ሺህ ብር በአመት አድጓል ማለት ነው። ሁለቱን አንድ ላይ ብንደምራቸው መጀመሪያ 2400 አስቀምጠናል በአመት፣ 9 ሺህ ብር ደግሞ እንደገና ቤቱ ላይ እንደ ካፒታል ተቀምጧል፣ የቤቱ እድገት፣ የዋጋ እድገት። ስለዚህ ሁለቱ አንድ ላይ 11400 ብር ይሆናል ማለት ነው። ስለዚህ በአንድ አመት ውስጥ ቢያንስ እዛ ቤት ውስጥ በመኖራችን 11400 ካፒታል አስቀምጠናል ማለት ነው። ሁለተኛ ይህንን ካፒታል ያስቀመጥነውን ካፒታል 5 ዓመት ያህል እንኳን ብናስቀምጠው ወደ 57000 ብር ይደርሳል። ይሄንን ሪፋይናንስ አድርገን ተበድረን ኑሮ ወደሚደጉም ኢንቨስትመንት ላይ ገቢ ለቤታችን ገቢ የሚያስጨምር ኢንቨስትመንት ላይ ወይንም ደግሞ በጣም ብዙ በወለድ የተበደርናቸው ከፍተኛ ወለድ ያላቸው ብድሮች፣ የክሬዲት ብድሮች፣ የመኪና፣ የትምህርት ቤት ሊሆን ይችላል። እነዚህ አይነት ብድሮች ካሉን የቤቱ ዝቅተኛ ከሆነ ከቤቱ ላይ እናወጣና ሪፋይናንስ አድርገን ወደ ቤቱ ብድር ውስጥ እንከትና ትልልቅ ወለድ ያላቸውን ነገሮች ከፍለን እረፍት ልናገኝ እንችላለን፣ ሴቭ ልናደርግ እንችላለን ማለት ነው። ሶስተኛ ቤቱን 30 ዓመትም ኖረንበት ወይም ከ30 ዓመት በፊትም ጨምር አድርገን ከፍለን ብንጨርስ ሞርጌጅ የሌለው ቤት ይኖረናል ማለት ነው። በተለይ ደግሞ ይሄ ጥቅሙ ጡረታ በምንወጣበት ጊዜ ገበያችን ስለሚቀንስ፣ አቅማችን ስለሚቀንስ እና ብዙ መስራት ስለማንችል ብዙ ገቢ ማግኘት አንችልም። ስለዚህ ከዛች ከምትገኘው ትንሽ የጡረታ ገንዘብ ላይ ለሞርጌጅ የምንከፍለው ነገር አይኖረንም ማለት ነው። በተጨማሪ ደግሞ ጥሩ ነገሩ አሜሪካን ሀገር ከ64 ከ65 ዓመት በላይ ስንሆን ደግሞ ለቤት ክፍያ ኢቨን ቤቱ ሙሉ በሙሉ የምንከፍለውም ራሱ የቦታና የመሬት ግብር የምንለው ወይም ፕሮፐርቲ ታክስ የምንለው ክፍያ የማይቀር ነገር ነው። ኢንሹራንስ የማይቀር ነገር ነው። ቤቱ አደጋ ባይደርስበት ግድ የለንም ብለን ካልተሆነው በተሰቀር ግዴታ የሆኑ ነገሮች ናቸው። ግን ጥሩነቱ አሜሪካ ውስጥ ለፕሮፐርቲ ታክስ የሲኒየር ሲቲዝን ስንሆን ከ64 ከ65 ዓመት በላይ ስንሆን ቅናሽ ስለሚሰጠን በጣም አነስተኛ ክፍያ የከፈልን ጡረታችንን በተሻለ ሁኔታ መኖር ያስችለናል ማለት ነው። አራተኛ ቤቱን ብንሸጠው ትርፍ እናገኛለን። ብዙ ጊዜ ግን የሚመከረው ቢያንስ 5 ዓመት ቤቱን መያዝ አለብን። ከ5 ዓመት በኋላ ነው ብዙ ጊዜ ከውጪ ቀሪ አትርፈን እንወጣ የምንችለው የሚባለው። ስለዚህ አትርፈን መሸጥ እንችላለን። አምስተኛስ ይሄ እንኳን ያው የታክስ ባለሙያዎችን ማማከር ትችላላችሁ። ግን በታክስም ደረጃ ለቤቱ በየአመቱ የምንከፍለውን ወለድ ሁሌ ባንኩ በአመቱ መጨረሻ ላይ ይልክልናል። ይሄን ያህል ወለድ ከፍላችኋል፣ ይሄን ያህል ፒኤምአይ ወይም ፕራይቬት ሞርጌጅ ኢንሹራንስ የምትባለዋ 20% ዳውን ፔመንት ካላረግን የሚከፈል ክፍያ ማለት ነው። ሁለቱን ክፍያዎች ታክስ ስናሰራ እንደ ወጪ ማሰራት እንችላለን። ስለዚህ እነዚህ አይነት ኢኮኖሚ ጠቀሜታዎች አሉት ማለት ነው ቤት። ስለዚህ ከቤት ከመከራየት ይልቅ ቤት መግዛት የተሻለ ነው ብዬ አምናለሁ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ።